የቲክቶክ ፋሚሊዎች እንዴት ናችሁልኝ? ዛሬ ደግሞ በጠዋት ተነስተን አብረን ቁርስ እንስራ። ከመንቃቴ በጣም ፓወርፉል ሆኜ ነበር። ኤነርጂን ራሱ ይተስኪ የሌሊት ሰው እኮ ራሱ አልመስልም። ያው ታውቃላችሁ ቴዲ ታደሰ ሲነሳ በቃ ኤነርጂ ተውኝ ነው የሚላችሁ። የቴዲ ታደሰ ዘፈን እንደዚህ ኤነርጂ ፉል መሆኑን አላውቅም ነበር። ሲንቀላቅል ደግሞ ይሄኛውን ዘፈን እንዴት አባቴ እንደምወደው ግን ትርጉሙ ምን እንደሆነ አላውቀውም። እስኪ ትርጉሙን የምታውቁ ኮሜንት ላይ ጻፉልኝ። ይሄኛውን ኤነርጂን እኔ የትም አይቼው አላውቅም። ማለት በቃ እንደዚህ ይሆናል ብዬ ጭራሽ በሌሊት መቼም ነው የማልገምተው። ይሄን ያክል ኤነርጂ ምንድን ነው ጋይስ? ምግቡ በቃ ቶሎ አልደርስልኝ ያለ ለመብራት ስለቸኮልኩ ነው መሰለኝ። በቃ የምግቡን አሰራር እንድሰራላችሁ ከፈለጋችሁ ያሳውቁኝ። እንደዚህ ፓወርፉል ሆነ በቃ ያልገባንበት ዘፋኝ የለም ማለት ይቻላል። የሁሉ ዘፈን ሰምተን አንድማ ያጠላል በሚል ሰበብ ትምህርት ቤት ሄደን ደገምነው። ተጋበዙልኝ። ቁርሱን ቀለል ያለ ቁርስ መብላት ከፈለጋችሁ እንደዚህ ቀለል ባለ ነገር ሰርታችሁ መመገብ ትችላላችሁ። በዛ ላይ ሄልዚ ነው፣ ጤናችሁ ተስማሚ ነው የሚሆነው። ጣዕሙን ልነግራችሁ አልችልም። ደገምኩት እንግዲህ ታውቃላችሁ የሆዴን ነገር አልቻልኩም። በጣም ጸዴ ነው። ቴንክ ዩ ፎር ዋቺንግ ባይ